አላህ ዛሬ ላይ የሆነ ጥፋት አጥፍተህ ይቅርታ ስትጠይቀው ነገ ተመልሰህ እንደምታጠፋ ያውቃል። ግን የዛሬውን ይምርልሃል። አይ ነገ ስለምታጠፋ ይጠራቀምልህ መቼም አትወጣም በሚል እያወቀ አላህ ሱብሓነሁ ነገ ተመልሰህ እንደምትወድቅ። ለዚህ ነው አላህ ፊት ስትቆም ጥያቄው ዝሙት ሰርተሃል፣ ወንጀል እንደዚህ ያለብህ፣ ዋሽተሃል፣ ሰርቀሃል ምናምን እንዴት አንተ እንዴት ትሰርቃለህ? እንዴት ያውላ ኒዕማ ተሰጥቶ ሰርታት በላም ምናምን አይደለም። አላህን የመሰለ መሐሪ ጌታ ኑሮህ እንዴት አልተመለስክም ነው። ይሄን የመሰለ አላህ እዝነት ኑሮት ወደ አላህ እንዴት ከዛ ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ አስቀምጦት በሱና በባሪያው ብቻ መካከል በሌሎች ጋር ሲትር ኖሮ አንተና አላህ ቁጭ ብላችሁ ሒሳብ የምታደርጉበትን ቢገይሪ ቱርጁማን ያለ ምንም አስተርጓሚ አላህ አስቀምጦ አሚልተ ከዛ ወከዛ ፈዓልተ ከዛ ወከዛ በዚህ ሰዓት ይህን ሰርተሃል፣ በዚህ ጊዜ ይህን አጥፍተሃል፣ እንደዚህ ወንጀል አላህ እነዚህን ወንጀሎች ካስቆጠረህ በኋላ ምን ይላል? ገፈርቱ ለከ ፊ ዱንያ ከማ ሰተርቱ ለከ ፊ ዱንያ ገፈርቱ ለከ ፊል አኺራ። ዱንያ ላይ እንደሰተርኩ አኺራ ላይ ደግሞ እምርልሃለሁ ይላል።